الحمد لله أحبابي አምና በይሁ ቦታ ላይ ሸኾቻችን ጋር አላህ አገናኘን። ዘንድሮ ደግሞ በይበልጥ አድርጎ ቅድም ሸሲራጅ ሲሉት እንደነበረው እያንዳንዱ ዓለም ከሆኑ መሻይኾቻችን ጋር እያንዳንዱ በቂ ከሆኑ ወንድሞቻችን ጋር ካምናውን በጨመረ ሰፋ አድርጎ ዘንድሮ አገናኘን። الحمد لله رب العالمين الحمد لله رب العالمين ያገናኙንም ሸኻችንን አላህ ያቆይልን። ቦታውም ወደታችም ወደ ጎንም ወደ ላይ ሚስፋ አላህ ይጨምርላቸው። ሐያቱንም አፊያውንም አላህ ይስጣቸው። በሰው ሰበብ አይደለም ይሄ ገበያ የተከፈተው። ገበያው ኢላ አንተ ቆመ ሰዓህ የማይዘጋ አላህ ያድርገው። ወደ ልጅም ወደ ልጅ እዛው ድረስ የሚደርስ አላህ ያድርገው። ይሄን ካልኩ በኋላ በሐቂቃ ተገናኝተናል። ዱንያ ናት፣ ታልቃለች። የውመል ቂያማ ደግሞ እያንዳንዳችን እንጠየቃለን። ይሄ ባይኖር ኑሮ የዛሬው ሌሊት የሚያስደስተው ከነዚህ መሻይኾች ስር ቁጭ ብሎ እነሱን እየሰሙ ማደሩ ምን ያህል ትልቅ ኒዕማ ነበር። በሐቂቃ ግን እንኳን እንዲህ ሰፋ ባለ ሐድራ ተገናኝተን ቀርቶ ትልቁ ሸኽ የሾንኬ ሸኽ ምን ይላሉ ይባላል አይደለም። አብሮ እየኖረ አንድ ሐድራ ላይ ተገናኝቶ አንድን ሰው ከሙንገር ሲመጣ በሩቅ ያየው ከሆነ ሙንገር ላይ ጠብቆ አግኝቶ ስለ አኺራ ጉዳይ የሚመክረው ከሆነ ከወንድሙ ጋር ይገናኝና ወንድሜ ረጅም መንገድ ያለብን አኺራ አላህን ፍራ ብሎ ስለ አቂዳው ነግሮ ይለያያሉ። የማይመክረው መሆኑን ካወቀ ከወዲሁ ሽንት የሚሸና መስሎ ደግሞ እኔን ሲያገለለ ብሎ ወንድሙም እንዳይቀየምበት ድንጋይ እንኳን ቢሆን ሰበረበር እያደረገ ገባ ብሎ ያሳልፈዋል። ለምን ምር የሆነ ቀን ወደፊት ስላለብን ማለት ነው። ሐያት አላህ ሰጥቶናል። ሐያት ብዙ ነገር የምናተርፍበት ነው። ይህን ሐያት ግን በአግባቡ ካልተጠቀምነው ኻሊቀ ሰማዋት ወልአርድ በተከበረ አያቱ ምን ይለናል? ወልዐስር ኢነል ኢንሳነ ለፊ ኹስር ኢለ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሶብር። አላህ ኻሊቀ ሰማዋት ወልአርድ ታለቀሰም ሳይውል ቢነግረን ታማኝ የሆነው ጌታችን ወልዐስር አላህ በጊዜያት እምላለሁ ይላል። ጊዜያት ውስጥ ብዙ ነገሮች ይሰራሉ። ይሄን የመሰለ ኸይር ያገኘ ነው በጊዜያት ስለሆነ بعض العلماء عصر ብሎ ማለት ሶላት الوسطى عصر ሶላት ነው ያሉ አሉ። بعض العلماء عصر ማለት عصر النبي صلى الله عليه وسلم ያሉ አሉ። አጠቃላይ ጊዜያት ያለው ያገናኛል። ان الانسان ዑለማዎቹ ፊት ስለሆነ ሁሉም የሚረዱት የሚያውቁትና የሚነግሩን አሊቱ እስቲግራቅያናት በአጠቃላይ የሰው ልጅ ሲባል ለፊ ኹስሪን አይ ኸሳረቲን ካምናው ዘንድሮ ከዘንድሮው ያው ከዛሬው ነገ እያንዳንዷ ሰዓት እያንዳንዷ ደቂቃ ቀኗ ለይሏ ባለፈይ ቁጥር የተሰጠውን ሐያት እያጣ እየከሰረ ነው የሚሄደው አሉ። ተኪሳራ የሚድኑ አራት ሰዎች አሉ። እነማን ናቸው? ኢለ ለዚነ አመኑ ኢላል ኻሊቀ ሰማዋት ወልአርድ ትክክለኛ የሆነን እምነት ያመኑ። እምነት ሲባል የአንቢያዎቹን እምነት ሷሃበተል ኪራም የተቀበሉትን እምነት እንደዛ ተራራ ትልልቆቹ መሻይኾች ይዘው የመጡትን እምነት ያመኑ ሲቀር ይላል። ማመን ብቻውን በቂ ነው አይደለም። መጀመሪያ ግን ምንን አስቀደመ? እምነትን ካስቀደመ በኋላ ወአሚሉ ሷሊሓት አላህ ያዘዛቸውን የሚፈጽሙ የከለከላቸውን የሚከለከሉ በአመለን ሷሊህ ላይ
የሚሳተፉ ሲቀሩ አለ አምኖ ኸይር ስራ ሰርቶ ብቻውን ቁጭ ማለቱ ያዋጣል አያዋጣም? ከዛም ለጥቆ ምን አለ ወተዋሰው ቢልሐቅ ሐቅ ማለት ቁርአን ነው ብለዋል። ሐቅ ኻሊቀ ሰማዋት ወልአርድ ነው ብለዋል። በእውነት ላይ አደራ አደራ የተባባሉ በእውነት ላይ የተመካከሩ አንዴስ ጊዜ ይበቃል ሁለት ጊዜ ማለት አይደለም። ወተዋሰው ቢሶብር ይለናል ኻሊቀ ሰማዋት ወልአርድ። ሶብር በነበርንበት ጧዓ ኢባዳ ላይ ሁላችንም ታግሰን እንድንቀጥልበት። ነፍስያ ከባድ ናት። ሸይጣን ጋር ተጋግዘው ወደ ሸሃዋት ወዳልሆነ ነገር ሲገፋፉ አደራ ከሸር እንዲያትወጣ ብሎ እንዲሙን ከዛ እንዲታቀብ አደራ የተባባሉ ዱንያ ናትና የተለያየ መሳኢብ ሲመጣም ኢና ሊላሂ ወኢና ኢለይሂ ራጂኡን ብሎ የሰው ልጅ ከአላህ ሰዋብ አገኛለሁ ብሎ እንዲሰብር። ዑመር ኢብኑል ኸጧብ እዚህ ላይ ምን ይላሉ መሰላችሁ? አንድ ሙሲባ መጥቶ እኔ 3 ኒዕማ ሳላገኝበት አልፎኛ አያውቅም አሉ። አንደኛ የሚያስደስተኝ ምን ቢሆን ነው? አንድ ሙሲባ ለምሳሌ አንድ ልጅ ከሞተብኝ እንኳን ሁለቱም አልሆኑ ላለሁ አሉ። 100,000 ብር ቢከስር 200,000 ቢሆን ምን ይደረግ ነበር? አልሐምዱሊላህ እንኳንስ በ100,000 አለፈ ብዬላለሁ አሉ። ሁለተኛ እንኳን ይሄ ሙሲባ በዲኔ ያልመጣ በዱንያ ያለፈ ብዬላለሁኝ አሉ። ሶስተኛ ይሄ ሙሲባ መጥቶ ሶብሬ እማገኘውን ሰዋብ ሳስታውሰው ሙሲባ መሆኑ ቀርቶ ኒዕማ ሆኖ ይቀየራል እንዲያውም አሉ። ይሄ የተገኘው ከየት ነው? ከኢማን ነው። አብዱራህማን ኢብኑል ጀውዚ ሐፊዝ አብዱራህማን ኢብኑል ጀውዚ እንደተናገሩት በ600 ዓመት የነበሩ ሐንበልይ ናቸው። ከዓሊ ኢብኑ አቢ ጣሊብ ይዘው ምን አሉ? መን ጀመዐ ሲተ ኺሳሊን ፈለም የትሩክ ባበን ሊልጀና ወላ መህረበን ሊናር ይላሉ። እነዚህ 6 ነገሮች የተሟሉለት ሰው የጀነት ማገኛውን በሩንም መስኮቱንም ሁሉን አግኝቶታል። ከጀሃነም ማምለጫውን ደግሞ ቀዳዳውን ሁሉ ዘግቷል። 6 ነገሮች የሚገኙለት ከሆነ አሉ። የመጀመሪያው ምን አሉ መሰላችሁ? መን ዓረፈ አላህ ወአጧዐሁ። መጀመሪያ አላህን አውቆ ወአጧዐሁ እሱን የሚታዘዝ ከሆነ ቅድም ሀያታቸውን አላህ ያቆያቸውና በትክክል ሲነግሩ ነበር። አላህን ሳይታወቅ የሚሰራ ኢባዳ ጨዋታ ነው። ላ ተሲሑል ኢባደቱ ኢላ በዕድ ማዕሪፈቲል ማዕቡድ። አላህን ማወቅ እንዴት ነው? ዑለማዎቹ እንዲያስቀመጡት አላህን አውቆ በትክክል አቂዳውን ተምሮ ወአጧዐህ ሊዘክር ይችላል፣ ሊሰግድ ይችላል፣ ሊጾም ይችላል፣ ሐጅ ሊያደርግ ይችላል። በአሁኑ ወቅት ስናየው የኢልመ ተውሂድ ጉዳይ አስቸጋሪ ሆኗል። ሐታ እነዚህ ከመስመር የወጡ ሰዎች አሁን ስማቸው ከሊ ብለን ማንጣሳቸው ከትልልቅ መሻይኾቻችን ጋር ኖረው ፈንሰለኸ ሚንሃ ከዛ ከትክክለኛ ከጀዳው መንገድ የወጡ ሰዎች ምን ይላሉ? ድሮ ሲያቀሩናሉ የሚገርም ነው እኮ ፊ ኩሊ መካን መውጁድ የሚሉን ይመስለን ነበር አሉ። አሁን ደግሞ መውጁድ ቢላ መካን የሚል አምጥተዋል ይላሉ። ከሌ ብለን ብታስላችሁ ትደነግጣላችሁ። በተለይ ዝክፍ ከፍ ያሉ መሻይኾቻችን አብረዋቸው ከኖሩት ግን አላህ ይጠብቀንና የገማ እንቁላል ከሆኑት ሆነው ነው ሰውየው። መጀመሪያውንም አቂደተን ሶሂሐውን አያውቁትም ነበር ይመስለን ነበር ብሎ አቂዳ ይያዝ ነበር። ለካ የትኛው አቂዳ ነው? ኻሊቀ ሰማዋት ወልአርድን በየትኛውም ቦታ ይገኛል ፊ ኩሊ መካን መውጁድ ብሎ ያስተማረው አቂደተል አዋም ነው፣ ጀውሃረተ ተውሂድ ነው፣ እነ ኸዲደቱል በህያ ናቸው።
እነ ሳኑስይ ናቸው፣ እነ በድኡል አማሊ ናቸው። ይህን ሰምታችሁ አይታችሁ ታውቃላችሁ? የለም። ነገሩ ግን መጀመሪያውንም ችላ የተባለ ነገር አለና ነው። ሸህ ሚስላይ ረሂመሁላህ የሀገራችን መሻይኾች አጅብ ናቸው። ስለ ተውሂድ ሲናገሩ ምን አሉ? የትርፍ ነገር እንደሚታለፍ ተውሂድ ሲቀራየን በጎን በትርፍ አሉ። በትርፍ ነው አይደለም የሚቀረው? ተውሂድ ሲቀራየን በጎን በትርፍ ብዙ ሰው ነበሩ እጅግ ፈን ያወቁ አሉ። በሌላው ተሻግለው ተውሂድ ሳያደቁ እያንዳለጣቸው ቀሩ እንዲወደቁ አሉ። ማን ነው ያሉት? ሸህ ሚስላይ ረሂመሁላህ ረህመተን ዋሲዓ። ስለዚህ ነገሩ አስቸጋሪ የሆነ ነው ወንድሞቼ። ሐቂቃውን ስናየው በብዙ ፈን ያውቃል የተባለው ትልቁ እንጀራ ሊጥ ሆነ እንዲያለው የሀገራችን ሰው። ኧረ ሊጥም ይጋገራል። የገማ እንቁላል ሆነ እንጂ የገማ እንቁላል ምን ይሆናል? ምን ወቅት ላይ እንደደረስ በጣም አስቸጋሪ ነው። ይሄን ኢንሻአላህ እመለስበታለሁ። አላ ኩሊ ሐል ማን አረፈ አላህ ወአጧአሁ አላህን አውቆ የሚገዛ ከሆነ በሁለተኛ ደረጃ ወአረፈ ሸይጣን ወአصሐሉ የሸይጣንን ጉድ ሸይጣንን ተረድቶ ሸይጣንን የሚخلፈው የሸይጣንን ትእዛዝ የማይቀበል ከሆነ ነው ይሄ ሰው የጀነትን በር አግኝቶታል የጀሃነምን በር ዘግቷል የምንለው አሉ። ሸይጣን እንደፈለገ የሚያዘው ከሆነ እንደፈለገው የሚያሽከረክረው ከሆነ ይህ ሰው የጀነቱ በር ተዘግቶበታል። ሰይዱ ጧኢፋ አቡል ቃሲም አልጁነይድ አንድ ቀን ምን ይላሉ? ሸይጣንን በኢሻራ ይሁኝ አሉ። አርቃኑን ሆኖ ሰዎችን እንደ ኳስ ሲጫወትባቸው አየሁት አሉ። እና ከዛ ምን እለዋለሁ አሉ አተላዓቡ ቢናሲ ቢሚስሊ ሀዛ እንደ አርገህ እንደ ኳስ በሰዎች እንደ ትጫወትባቸዋለህ ብዬ ስጠይቀው አሁን እንደ ከናሱን አለኛል። እነዚህ አንተ ዘንድ ሰዎች ናቸው እንደ ሰዎች ትቆጥራቸዋለህ? እንደ ሰው እኮ ቢሆኑና ሰው ሆኖ ቢገኙ ኑሮ እኔ እንደ ኳስ ግብ እያስመታው ከዛ ከይ ባላቃላት እንትን ባላልኳቸው ነበር። እነዚህ እኮ ሰዎች አይደሉም ብሎ አለኝ አሉ። የኔ መጫወቻ የሆኑ ሰዎች እንዴት ሰዎች ትላቸዋለህ? እልቅስ አንድ ነገር ልንገርህ ብሎ አለኝ አሉ። እኔን ውስጤን ቅጥል ያደረጉት ስጋዬን ጨርሰው ቅጥን እንዲል ያደረጉኝ ፊ መስጂድ ሽራዝ የሚባል መስጊድ ላይ እዛ ሰዎች አሉ። ልክ እነዛ ናቸው ሰው ብሎ ማለት ሶስት ሰዎች አሉ። ለኔ እንቅፋት የሆኑ ላሳስታቸው ባሰብኩ ቁጥር አዑዙ ቢላሂ ሚነሽ ሸይጣን ረጂም ይሉኛል። በተውሂድ ይገባለሁ ስል የተውሂዳቸው ጨረር ይገርፈኛል። የተቸገርኩባቸው ሰዎች አሉ እዛ ብሎ አለኝ አሉ። ይሄን ብሎ ብንን ብዬ ያጠቀሰልኝ መስጊድ ሰሄድ ያሉ ሶስት ሰዎች አንገታቸውን ቀለስ አድርገው ላኢላሃ ኢላላህ እያሉ ይዘክራሉ አሉ። አንዱ አጣገብ ጠጋ ስል ምን አለኝ አሉ? አበል ቃሲም አንተ ደግሞ የተነገረውን ሁሉ ታምናለህ ብሎ አለኝ አሉ። ማልቋቸው እንደመጣ እዛ ሆኖ አቆት ነበር ማለት ነው። ሌሎቹ የሸይጣን መጫወቻች ናቸው። እነ ሸይጣን አድው ለኩም ፈተኺዙ አድዋ። ሶስተኛ መናር አረፈል ሐቀ ፈተበአህ ሐቅን አውቆ ሐቅን የሚከተል ሐቁን እናውቀዋለን ማለት በፍጹም በቂ አይደለም። ሌላ መን አረፈል ባጢለ ፈጅተነበህ አንድ ሰው ባጢል መሆኑን አውቆ
እንደው ባጢል እኮ ነው ምንም እኮ ሸርዑ እንደማይፈቅደው ይሄ እኮ እንደተከለከለ እናውቃለን እያለ ባጢል ላይ መገኘት አይደለም። ራሱን መንጭቆ ከባጢል ያወጣ ሰው ነው አሉ። ሌላው من عرف الدنيا فأعرض عنها ዱንያነቷን አውቆ በጥንቃቄ ይችን ዓለም የሚሻገር ሰው ነው አሉ። መጨረሻው من عرف الجنة فطلبها سبحان الله ጀነትን ምን አይነት ማላአይኑ ረአት ወላ ኡዙን ሰሚዓት ያለባት ሁሉ ጊዜ ሐያት እንጂ ሞት የሌለበት ሁሉ ጊዜ መገናኘት እንጂ መለያየት የሌለበት አፊያ እንጂ ህመም የሌለበት ወጣትነት እንጂ ማርጀት የሌለበት ሀገር ማነው? ጀነት ነው አይደለም? ባይሆን ወሰአላ ሐሰየ ኃይል አልቁርአን አይደለም? ጀነትን አውቆ ለጀነት የሰራ ሰው ነው። የጀነትን በሩንም መስኮቱንም አግኝቶታል። የጀሃነምን በሩንም መስኮቱን ቀዳዳውን ሁሉ ዘግቷል የሚባለው አሉ። አህባቢ ስንት መሻይኾች አሉ ጦሪቀተ ሱፊያ የሚኖሩት በተዋቡ እንዲሆነ እናውቀዋለን። ምንም ጥያቄ የለውም። አውቀናል አይሉም። ኢባዳው ያለ አቢድ ነን አይሉም በጭራሽ። ከራማው ያለ ከራማውም አለን ብለው የሚያወሩ አይደሉም። ሁዘይፋ ኢብኑ ልየማን የውመ ሚነል አያም አሰግዱ ወሰላሙ አለይኩም ካሉ በኋላ ለቱሰሉነ ወህዳነን ወይም አው ለተኽታሩነ ኢማመን ገይሪ አሉ። የምትሰግዱ ከሆነ የብቻችሁ ስገዱ ወይም ሌላ ኢማም ምረጡና ስገዱ፣ ከዛሬ ጀምሬ አላሰግዳችሁም አሉ። ሰዎች ተሰበሰቡና ምን አስከፋን ያ ኢማም ምንድን ችግር ተፈጥሮ ነው አረባካዎት ሲሉ ምንም ከናንተ የመጣ አይደለም፣ እኔ አሰላሙ አለይኩም ብዬ ስል ውስጥ ምን አገኘኋሉ? እዚህ ውስጥ እኮ ካለው ሁሉ የተሻልክ አንተ ነህ ብላለችኝና ነፍሴ ከይ ሁሉን የተሻልኩ ነኝ ብዬ ሶላት ማሰገድ አልችልም ከዛሬ በኋላ አሉ። ምን ያህል ነፍስያቸውን ይቆጣጠሩት እንደነበር። ዩኑስ ኢብኑ ኡበይድላህ የሚባሉ ትልቁ ዓሊም የውመ ሚነል አያም ተዓረፋ ከወረዱ በኋላ ምን አሉ? ላ አሽኩ አነ ረሕመተ ተንዚሉ አለይሂም ለውላ አኒ ፊሂም አሉ። ዛሬ የዓረፋ ቀን ነው። አላህ መግፊራውን ረሕማውን ለኡማው እንደሚሰጠው ዓረፋ ላይ ለቆመው ሁሉ እንደሚማር ምንም አልጠራጠርም። ባይሆን እኔ እነሱ ውስጥ ስላለሁ በእኔ ሰበብ ረሕመቱን ተከልክለው እንደሁ ብዬ ብቻ እጠራጠራለሁኝ እንጂ አሉ። ተዋضعቸው ይሄው ነው። ማሊክ ኢብኑ ዲናር ምን አሉ መሰላችሁ? ለው አነ ሙናዲየን ናዳ ፊ ባቢል መስጂድ ወቃል ፈልየኽሩጅ ሸሩኩም ረጁለን፣ መስጂዱ በር ላይ ሆኖ ከናንተ ውስጥ መጥፎ የሚሰራው ዓሲው ይውጣ ብሎ ቢል ማ ሰበቀኒ አሐዱን ኢላ ቢፈድሊ ቁወቲን አው ሰዕያ ነው። ለትንሽ ደቂቃ እኔ የተሻልኩ ነኝ ብዬ ማንም ሰው ሊቀድመኝ አይችልም፣ ምናልባት ጉልበት ያለው ወይም የሩጫ ልምድ ያለው ካልሆነ በስተቀር አልቀደማትም፣ እኔ ኸይረኛ ነኝ ብዬ ወደ ኋላ አልቀርም አሉ። ተዋضعቸው ይሄን ያህል ነው። ሙሐመድ ኢብኑ ዋሲዕ አቢድ ተቂይ ዛሂድ አላህን የሚፈሩ ትልቅ ሰው ናቸው። ለልጁ ምን ይሉታል? ያ ወለዲ ለው አነ ሊዙኑቢ ራኢሐተን መስተጧ አሐዱን አየጅሊሰ መዒ ያሉ። ወንጀል እንደ ሌላ ቆሻሻ የሚገማ የሚሸት ቢሆን ኑሮ ከኔ ጎን ማንም ሰው አይቀመጥም ነበር አሉ። አላህ ሸፍኖልኝ ነው አብረን እንድንቀማመጥ ያሆንኩት ይላሉ። ወካነ የቁሉ ያ ወለዲ ላ ከሰረ አላሁ ሊልሙስሊሚና አምሳሊ። በልጁ እኮ ነው እየፎከሩ አይደለም። ልጅ ሆይ ሙስሊሞቹ መካከል እንደኔ ያለውን አላህ ያብዛባቸው፣ እንደኔ ያለውን ያንሳላቸው ይላል ሙሐመድ ኢብኑ ዋሲዕ።
የመንገድ እኔ ተሻልኩ ነኝ የሚባልበት ጊዜ አልነበረም። ግን አሁን ስናየው ይሄን በማለት የተንደረደርኩት የራሴ መቅሱር ስላለኝ ነው። ይሄ ጦሪቅ ትክክለኛ ጦሪቅ እንደሆነ እናውቃለን። የታደሉ ሰዎች ቀደም ሲሉ መለከ ሙከረም የመሰለ ደረሳ ጋር ሰው ጋር የሚፈራ ጋር ኖሩ። እንደዚህ እየተባባሉ አንዱ አንዱን እያከበረ አንገቱን ደፍቶ ከኔ ወንድሜ ይሻላል እያሉ ብዙ ዘመን አሳለፉ አይደለም። በእኛ ወቅት ግን ጦጣው ዝንጀሮ በበዛበት ዘመን ላይ እንዲህ ብሎ መተኛት እንዲህ ብሎ አንገት መድፋት ያዋጣል ብላችሁ ታስባላችሁ? እኛ ከማንም የተሻልን አይደለንም ብለን ስንተው ለኻሊቀ ሰማዋት ወልአርድ አካልም ቅርጽም ሰርቶለት ለሐውለ ወላ ቁወተ ኢላ ቢላህ ጌታችሁ ይሄ ነው ብሎ ይሄን እንዲያመልክ የሚያስፋፋ በእኛ ወቅት ተኸለቀ። ይህን ዝም የምንል ከሆነ እኛ የውመል ቂያማ በይነ የደይላህ ቀርበን ጥያቄ የለም። አላህ ነው ያለው ሁሉ አላህን እየተገዛ ነው ተብሎ ይታመናል። ያንን ኢጅልስ ያመልኩም እኮ የሙሳ ሳሚሪ ሰዎች ምን ነበር ያላቸው? ሀዛ ኢላሁኩም ወኢላሁ ሙሳ ፈነሲ ነበር ያላቸው። የእናንተም የሙሳም ጌታ ይሄ ነው ተላልፈው ነው እንጂ ሙሳ ጋር አላቸው። የሙሳ ጌታ ነው ስላለው ያ ኢጅል የሙሳ ጌታ ሆኗል? አልሆነም። አንድ ጊዜ የሆነ ጥያቄ ተነሳ ይባላል። ቀይራዋን የሚባል ሀገር ላይ ነውና እንዲሁ በተወሰኑ ሰዎች እነዚህ ነሷራዎች ሌላ ጌታ የሚያመልኩት ያው ጌታ እስካሉ ድረስ እያመለኩ ያሉት እኮ ጌታን እያመለኩ ነው የሚል ተነሳ። ሌላው ደግሞ አላህን አይደለም የሚያመልኩት ጌታ ፈጣሪ ስላሉ ብቻ እነሱ እያመለኩ ያሉት አላህን አይደለም የሚል አካል ተነሳ። ይሄ ጭቅጭቅ በጣም እየተሰራጨ ከአንዱ አንዱ ሄደና እስከ መደባደብም ሱቅ ላይ እስከ መረባበሽ በጣም በኃይለኛ ሁኔታ ደረሰ። አሁንም ሰዎች ሲጠይቁ አንዱ አይ ምንም አላህን እያመለኩ አይደለም ውሸት ነው ጌታ ስላሉት ጌታ አይሆንም ይላቸዋል። ሌላው ደግሞ አይ ጌታ ነው ጌታ እስካሉ ድረስ ጌታ ይሆናል ጌታ ነው የሚለው ቡድን ተፋጥሮ ሲፋጩ በዛ ወቅት አቡ ኢምራን የሚባሉ ትልቅ ዓሊም ተቅይ ነበሩና ለምን ሰው ጋር ሄደን ሸኾቹ አንዲ መፍትሄ አይሰጡንም የሚል ሐሳብ ተነሳ። እውነት ነው ይሄ ከሆነማ በቃ የሀገር ሽማግሌ እንምረጥና እሳቸው ይገለግሉናል አሉ። ብዙ ሰው ተመረጠ። አቡ ኢምራን ጋር ሄዱ። ይሄ ዓሊም ተቅይ ናቸውና አስፈቀዱ። ገቡ። ብዙ ሰዎች ናቸው። አስፈቅደው ሰው ጋር ሲቀርቡ ምን አሏቸው? ለምንድን ነው የመጣችኋት ሲሏቸው እኛማ ያው እንደምታውቁት እንዲህ አይነት ጌታን ነው የሚገዙት አይደሉም በሚል ጥያቄው በጣም ወደ ህብረተሰቡ ገብቶ ብዙ ነገር ተሰራ። ሰውም ተረባበሸብን። አንቱ ጋር ነገሩን እንዲጨርሱት ብለን ነው የመጣነው አሏቸው። ይሄ ከሆነ እኔ ከናንተ የምፈልገው ሁላችሁም ጸጥ ብላችሁ እንድታዳምጡ ነው አሏቸው። አረከት ይሄን ነገር ገልግሉን እንጂ እኛማ ሁላችንም ጸጥ ብለን እናዳምጠዋለን አሏቸው። ከዛ ሁሉንም ዝም ካረጉ በኋላ አንዱን ሰው መረጡና ከነሱ መካከል ያናግሩ ጀመር። ይሄ ሼህ እስኪ አንዲ ነገር ልጠይቅህ አሏቸው። አሁንም ገራይ ስትመጣ አንዲ ሰው ብትጠይቅ አቡ ኢምራን ማን ነው ብለህ ብትጠይቅ ምን ብሎ መለሰልህ አሉት። አቡ ኢምራን ማለትማ الذي يبيع البقل والشعر والحنطة كذا وكذا في سوق ابن هشام ሰው ብሎ ማለት ኢብኑ ሂሻም የሚባለው ያው የገበያው የዛገር ሰዎች የሚገበያዩበት ቦታ ስም ነውና አቡ ኢምራን ብሎ ማለት እንደዚህ የእህል ነጋዴ ናቸው። ገብስ ማገኙ ስንዴ ማገኙ ያን የሚሸጡ
የሚኖሩት ደግሞ እዛ ሌላ ሀገር ነው ብሎ አለ። ሁለተኛው ስጠይቅ ደግሞ አቡ ኢምራን ብሎ ማለት አለዚ የድሩስ ወይደርስ ኢልም የሚቀራ የሚያቀራ እንዲህ የሚኖረውም እዛ ሲማጥ የምትባል ሀገራች አለችና አልፋሲ የምትባል የሆነዎት ብሎ ቢልህ ሁለቱም እኔን አውቀውኛል አይደል አሉ። ሁለቱም እኮ እኔን አውቀውኛል። አቡ ኢምራንን ስጠይቃቸው በይህ አይነት መልክ ነው ያስቀመጡልህ አሉ። ያ አንዱ የተመረጠው ሰውዬ ምን አለ? ላ ያ ሼኽ አላቸው። ያ መጀመሪያ ውሸታም ነው። አንቱ ነጋዴም አይደለሁም የምኖርበትም አይደለም ያወቃችሁ ሁለተኛው እንጂ የመጀመሪያው አንቱን አላወቀውም አላቸው። ሼኽየው ከዛ በኋላ ምን አሉ? አላህንም ይወጣል ይወርዳል ልጅ ያለው የሚል ሁሉ አላህን አላወቀውም። ሁለተኛው ብቻ ነው ያወቀው። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ነገሩ አለቀ አይደለም ወይ አሏቸው። መለሱት አልመለሱትም? ሼኽየው ጨረሰ እኮ በዝሩ ወሬው። አሁንም አቂደተል አሽዓሪያ ማቱሪዲያ ከመሻይኾቻችን የተቀበልነው ኻሊቀ ሰማዋት ወልአርድ አዘሊ አበዲ የሆነ አርሽንም ኩርሲይንም የማይፈልግ ከሰማይም ከመሬትም የማይፈልግ ከዛሊክ አሁን እንደሚሉት እግሩን ጀሃነም ከተተ ባቱን ከፈተ እንደሚሉት ሳይሆን ከይህ ሁሉ የጠራን ጌታ ብለን ነው። ሌላው ደግሞ የሚወጣ የሚወርድ ባንዲ በኩል ሁለት ቀኝ እጅ ያለው ጀሃነም የሚረግ ጀሃነም እንኳን ማጥፋት አቅቶ ካልጨመረ ጀሃነም ማትሞላለት የሚል ነው። ሁለቱም አላህን እየተገዙ ነው ብላችሁ ታምናላችሁ ነው እንዴ? በፍጹም አላህ ስላለ ብቻ ያንንም ኢጅል እኮ ሀዛ ኢላሁኩም ወኢላሁ ሙሳ ብለው ነበር እኮ። ይህን አቂዳ የማናስተምረው ከሆነ ዛሬ አብረነው የበላነው ዛሬ ወዲያጃል ነው ዛሬ አብረን የቃምነው የውመል ቂያማ እኮ ጭምድድ አድርጎ ይዞ ሸውደኛል ይለን አይደለም? ከሁሉ የሚገርመው ደግሞ ይሄ እንኳን ጥፋቱን አውቆ እንዳይመለስ ኧረ ጌታ ነው ብሎ አካልም ቢያመልክ ትክክል ነው ባካቸው አትንኩት የሚሉት ደግሞ ጨካኞች አይገርሟችሁም? በይህ ኡማ ላይ እንዴት ጨከኑበት። ወደፊት የሚጠብቀው እኮ ጀሃነም ነው። ላ የሙቱ ፊሃ ወላ የሕያ ሱብሃንአላህ። ተመልሶ ወደ ዱንያ የማይመለሱባት አገር አካል አምልኮ ካለ ሸሃደቴን ወደ አኺራ ሲሄድ አብሽራት ተነካኩ ጥሩ ይዟል አትነካኩ የሚሉ ሰዎች ጭካኔ እንደው በምድር ተፈጥሮ ያውቃል ይባላል። ሰው ታሞ እሳት ተቀጣጥሎበት አንድ ቤት ድረሱልኝ ያለ ዝም ብሎ ሲቃጠል ያየው ሰው እንኳን ጨካኝ እንለዋለን አንለው? ጨካኝ ነው የምንለው እኮ አይደለም? ይሄቱ ተቃጥሎ አመድ ሆነ የውመል ቂያማ ይቀሰቀሳል ተገላገለ እኮ። ከይህ በላይ ጨካኞች እንደዚህ አይነት ሰዎች ናቸው። ይሄ ለመሆኑ ደግሞ ኢንሻአላህ ሼህ ሲራጅ ሀድራችንም እያልን ስላሉ የሀድራው ጊዜ እንዳይሄድ ዛሬ አንድ ትልቅ ሀዲያ ተሸቀልቀልሻ ያስኩላችኋለሁ። ምን እንዲያሉ በዛን ሰዓት የነበሩት በመሐከል ኢንሻአላህ ብዙ ጊዜ በማይፈጅ ሰዓት ብዙ ጊዜ እንትን በማይልበት እሷን እጠቅስላችኋለሁ። በመሃል ሀድራውን እንላለን። ግን እውነት ለመናገር ይሄድን ብሎ ማለት ዝም ብሎ እንደ ተራ ነገር እንደ ትርፍቃ የመጣ ሳይሆን አጥንትን ከስክሶ ደምን አፍስሶ የመጣ ዲን ነው። ይሄ ቅድም ስንዘክራቸው የነበሩት ነብይ ትልቅ ለኛ የተሰጡ ነብይ ናቸው። النعمة العظمى باب الله العظيم አላሏቸው? ምን ከሱ የበለጠ ኒዕማ ምን ተሰጠናል? ኡሙ ኸላዲን ስናነሳ እንዴት ነበር የኡሑድ ጊዜና ረሱል አለይሂ ሰላቱ ወሰለም ተገደሉ ተብለው ሲባሉ ካንፋ እንደው ምንም ዛቷን ሁሉ እንትኗን አታውቅም ስትል አንዱ አገኘና ሲጠይቃት ወዴት ነው ሲላት በረሱል ምንድነው የተሰራው ምን ሰማሁ ስትል احتسبي فإن زوجك قد مات አላት። ልቅስ እንደው ዝም ብለሽ ሶብሪ እንጂ
ወንዳንቺ ባልሽ ሞቷል አምር ኢብኑ ጀሙህ ሞቷል ሲሏት ማ አንሁ ሰአልቷል አረ ባልን ጉዳይ ተወሶ አይደለም የጠየቁህ ረሱል እንዴት ነው አለ ያለች ዘንሳ እልፍ ስትል ምን አላት ኸላድ የሚባለው የምትሰየምበት ልጅሽ ሞቷልና ከአላህ እንግዲህ አጅሩን ጠብቂ ሲላት ማ አንሁ ሰአልቷለች ስለ ልጅ ማን ጠየቀህ ረሱል እንዴት ነው አለው ምልህ አለች ዘንሳ ከንፋል እልፍ ስትል ወንድምሽ ሞቷል ተባለች አረ ወንድም ጉዳይ ማናሳሰበህ ረሱላህ አሉ ወይ ያለች ዘማህከም ሷዲቁል አሚን ተባለም ተልጅም ተወንድምም በላይ ነበሩ አሁን የሰውን ዲን ተራቡሪየ ሲጫወትበትኛ ዝም ብለን እንቅልፍ ወስዶን ፍራሻችንን አንጥፈን ብርድ ልብስ ደርበን ምንተኛ ከሆነ እውነት ወዴን ወተን በጣም ይገርማል ይሄ ንጹህ የነበረ ህብረተሰብ ከትንሽ ጊዜ በፊት ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለውን ተሰጥቶታል ይሰግዳል ይጾማል ምንም ማያቀም ነበር ዑለማዎችን ይከተላል መተው በዚህ አካል በሆነ ባቂደተ ተሽቢህ ተጅሲም ጋቱት ከዛ እንዲወጣ ደግሞ የምታመልከው አካል ነው ተውጣ ሲባል ደግሞ ዛሬ ዘወር ብለው እንደውም ይሄን የሚናገረው ምን ይሉታል ሙከፊር ይሉታል ዑለማዎች ውስጥ ነውና የሚናገረው ቀርሜ አቂዳ እኮ የውስጥ ነገር ነው ከፈረ ፈሰቀ ሉጋውን እንኳን የማያውቁ አህመቆች ናቸው ፈሰቀው ሻፊዒ ይላል አሁን ምሳሌ አይደለም ኢማሙ ሻፊዒ ሰውን ፋሲቅ ያደርጋሉ በራሱ ነው ሰው የፈሰቀው ኢማሙ ሻፊዒ ናቸው ያፈሰቁት ፈዓለ ከ12 ባዕና በላይ እንዳለው ታውቃላችሁ አይደለም ንስበቱል ፊዕሊ ኢለል ፋኢል እሺ ከፈረው ሻፊዒ ሲባልስ ኢማሙ ሻፊዒ እንዲከፍር አደረጉት ነው ክፍሩን ይወዳሉ ኢማሙ ሻፊዒ ሰውየው መጀመሪያ ከእስልምና ወጥቶ ከፍሮ ይሄን በመስራቱ ከኢስላም ወጥቷል ብለው ተናገሩ እንጂ ኢማሙ ሻፊዒ ከእስልምና አስወጥተው ወደ ኩፍር አላስገቡት ግልጽ ነው አባባሌ ግልጽ ነው መስለም መክፈር የቀልብ ጉዳይ ነው የአቂደተን ሸሂሃ ጉዳይ ነው ምንም ይሁን ምን አንዲ ሰው አካልን ያመለከ አላህ አርሽ ላይ የተቀመጠ ነው ይወጣል ይወርዳል ይያለ የህዝ መውሊድ ላይ ያለነው ሰዎች ሁሉ ተሰብስበን ታውት ይሄን ያህልም ጨምረን በኢትዮጵያ በዓለም ያለነው ተሰብስበን ሙስሊም ነው ብንልለት ሙስሊም መሆን ይችላል ይሆናል ወይ ነው የምላችሁ እኮ እሺ አንድ አቂደተን ሸሂሃውን አጥብቆ የያዘ ሰው የሁሉ ተስማምቶ ከፍሯል ስላሉ ከእስልምና ይወጣል አይወጣም ይወጣ ቢሆንማ እኛ እዚህ ያለነው ሙስሊሞች አልነበርንም ቅድም ምን አሉ ከረምሳው በኋላ ሸሲራጅ አዊስና ምንድን ያሉት የአህለ ነውበት ያለው ምንድን አዊስና ፈضለን የአህለ ነውበት ያሉ አይደለም በዋሃብያ አመለካከት አዊስና ፈضለን የአህለ ነውበት ማለት ሙስሊም ያደርጋል ያከፍራል እዚህ ያለው ሁሉ ሙስሊም አይደለም ነው የሚልህ አንድም አይዲንም ያሉትም የተቀበልነው ማለት ነው በእነሱ አመለካከት እነሱ ስራሉ እንግዲህ ያ ከእስልምና ወጥተናል እስልምናችን እንዲያለ ነው ይሄን በማለት ከእስልምና ወጥተሃል ካለ በኋላ ደግሞ ነቅታ አንተ እኮ ካላግባብ ያከፈርከው ነው ለክስ አንተ አካል የምታመልከው ከእስላም ወጥተሃል ስትለው አትነካኩና እንዲነን ባካችሁ ይላል እንዴት አይነት ሽወዳ እኮ ነው ህፃናቶች በቃ አይምሯቸው ያልበሰለ እነሱ አይደሉም የሚገርሙት እነሱ እንደውም አቅል የላቸውም ዕውቀት በማጣት አይምሯቸውም የቀነጨሩ ስለሆኑ ተተናቸዋል አንድ ነገር እንገራችሁ በዓለም ግን ተበላሽቷል ያ ካላውን ፈስዶበታል በሳዑዲም በተለያየ ሀገር ስለዋህብያ እቸም ቢጣፉም እንደና አዲ እንደና ሳሙዲና ነሳ ካልሆነ በስተቀር እንቁጡት ወጥቷል አልহামዱሊላህ በሉላችሁ ግን
ግን አንዲ ደረጃ ሸርተት ብለው ወደ ሱፍያው የገቡ መስለው ኢኽዋን ሆነው መጥተው ምን ይላሉ መሰላችሁ? እዛ አንዲ ኪታብ ነው የሚያለው በኋላ ምገልጽላችኋለሁ። ምን የምትል ቃኢዳ መጣች? ኑከፊሩ القول ولا نكفر القائل نفسق القول ولا نفسق القائل نبدئ القول ولا نبدئ القائل رئيس ያለህ የፈራጅ አለ ቃሉ ኩፍር ነው የተናገረው አይከፍርም። አረት ካለዛት በየት ሀገር ነው እንግዲህ መሻይኹ መሐከል ነው ይሄን የሚመልስልኝ ካገኘው እንደው ዛሬ ሽፋ ነበር። ቃሉ ምንድነው? ኩፍር ነው የተናገረው ሰው አይከፍርም። አንድ ልንገራችሁ ከዚህ መውሰዱ ስራው ስርቆት ነው። ሰውየውን ግን ምን አንለው እንደ አይነት ጨዋታ والله አንድ ሰው ካለ ኒካህ ግንኙነት ካረገ ስራው ምንድነው? ዚና ነው ብሎ አይደል? የሰራው ሰው ግን ምን አይባልም? ይሄንን ዝም ብለን እየዋሸን ነው ወይ? አይደለም። ኢንሻአላህ አድራ ላይ ስላለን ይሄውም ሰዎቹን ሀያታቸውን አላህ ያቆያቸውና ስለፈጠሩ እንጂ እኛ ጋር አንድ ያልተለመደ ነገር አለ። ዳዋ መስጠት ግን ጠቃሚው ኢልሙ ይሄ ሆኖ ትንሽ አድራን የሚያቀዘቅዝ መስሎ ስለሚታይ አዳው ቀዝቅዟል አልቀዘቀዘም እንደውም ቋልና በኋላ ይሄንን ኪታብ አሳያችኋለሁና የሱንና የሸቀልቀልሻን ኢንሻአላህ ትንሽ ወቅት ካገኘን ብዙ ደቂቃ ባልፈጀ እሱን አሳያችኋለሁ። በሰማነው ምንሰራ አላህ ያርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወላ ኑፈሲቁ ቃኢለሁ ወኑበዲሉ ቀውለ ወላ ኑበዲኡ ቃኢለሁ ወነቁሉ ቢኩፍሪ القول ولا نقول بكفر قائله። እንግዲህ የውመል ቂያማ የምትቀጣው ስራዋ ናት ወይ? የሚገርም ጉር ነው። ይሄ መጣልን አለባብሰው አሁን እንደስተዛሬው አንይን እየሰደቡ እንደስተዛሬው በግልጽ ሀቢያ እየደነፋ ሳይሆን አንገታቸውን ቀበር በሚያረጉ ሰዎች ይሄንን ፋሲድ አቂዳ ሊያስተላልፉ የፈለጉት መሻይኾችን እንቀርባለን እንخدማለን በሚሉ ሰዎች ነው። መጀመሪያ ሲመጡ የሚሏቸው ለእናንተ ምን መሰላችሁ? እናንተ ኮሾቹ እንደ ሆዴ ሰፊ መሆን ሁሉም አቀፍ ነው ያለባችሁ፣ ይሄ ከእናንተ አይጠበቅም ይሏቸዋል። ሲያስተኛችሁ ማለት ነው። የባጢልን ባጢል ማለት ኩፍር ማለት ከእናንተ ካልተጠበቀ ማን ነው? ከእናንተ ካልወጣ ከማን ይገኛል? የሚገርም ጉር ነውና በእንደዛ አይነት ሰዎች እንዳትታለሉ ነው። ይሄ ባጢል ማለት አሁን የመጣ ቅድም ሸህ ሲራጅ ሲሉት እንደነበሩት ሸህ ሲራጅ የሚሉት ወይም ዑመር የሚለው ከዛሊከ እነ ሸህ ኢብራሂም ዝሃሉና ሌላ እነ ሸህ ሙስጠፋ በዙሪያውን ያለው መሻይኽ ሳይሆን ቀደም ያሉት መሻይኾቻችንም ምን ይሉ እንደነበር ሸቀልቀልሻ ማናቸው እንግዲህ አርባቦቹ ባሉበት እነ ሸህ አህመድ ያሉ አባታቸው ሸህ ኑሩ ይባላሉ። የዳንይል አወል ደረሳ ናቸው። ሸቀልቀልሻ ማለት ካሉት አንዱ ምንድነው መሰላችሁ? ደረሳማ መቼም የነቢ ሚዜ ነው ወንድሙን መሐሰድ ባያሰናክለው አሉ። ምን ቀውልህ ደረሳማ መቼም የነቢ ሚዜ ነው ወንድሙን መሐሰድ ባያሰናክለው። የሚያሰናክልን ነገር ሁሉ አላህ ያንሳልን። ሸቀልቀልሻ በሸህ ጫሌ ጊዜ የነበሩ ናቸው። በኋላ ቂሷውን እሳቸው ይጨምሩታል። እንደውም መውሊድ ያወጡ ነበር ይባላል። ሸህ ጫሌ ባሉበት ረቢዑል አወል እንዴት ታወጣላችሁ ብሏቸው እኔም ተሸግሬ ነው ወእቴቹ ብቻ ሆናብኝ ነው ወደፊት አልገፋው ወደ ኋላ ልመለስ እንግዲያ መሸል አድርግላችሁ አሉ ይባላል። ጊዜያቸውን ሲጠቀሙ እነዚህ እንግዲህ ያው ብና ማሊክ ፊት ነው እየቀራን ያለ ነው። ችግር የለውም።
ብዙ ብነ ማሊኮች ፈቀድ ቃለ ሸይኹ መሐመድ ብኑ ሸይኽ ኑሩ القلقلشي رضي الله عنه وأرضاه ونفعنا به وبعد فلما كان الذكر سببا لنيل المقامات السنيات ذكر بلو مالت يوم الشم تلك درجة ميغنيبت نو وجعلين للفتوحات الربانيات من الله ብዙ ነገር የሚገኝበት በሱ ነው አረቷ አን አዝኩረ አዋኢቀሁ قبل فوائده አንዳንዱ የሚናገረው ትርፍ ብቻውን ነው ትርፍ ብቻ መናገር ስለሚያስቸግር እስኪ መጀመሪያ አቋራጩንም ልንገርህ ወአዋኢቁሁ ከሲራ የዚክር አቋራጮች የዚክርን ጥቅም እንዳይሰጥ ከሚያረጉ ብዙ ነገሮች አሉ አንደኛው አየልሐነ ዛኪሩ ሊሳኑሁ አሉ ዚክር ሲዘከር ዑለማዎቹ ጋር ጠጋ ብሎ ላ ኢላሃ ኢላላህ ያለውን አስተግፊሩላህ ሌሎችንም ሁሉ በደንብ ምላሱን ማጽዳት አለበት لأن اللسان ترجمان القلب ነው فإذا لحن اللسان فقد ظهر لحن القلب ምላስ ከገለጠ ቀልብም ላይ እንደዛው ይከተላልና አሉ ዋናው ዝህ ነው ዛኪር ነኝ የሚለው ሁሉ ሲናገሩ والثاني من العوائق تخيل ما لا ينبغي لمولانا جل وعلا ذكر الله ياله لخالق السماوات والأرض ያልሆነ ወህም ተخيلات ሌላ ሐሳብ ማምጣቱ ነው ምንን ይመስል ከአየተ خيل أن الله سبحانه وتعالى جسم جالس على العرش ዛኪሩን እኮ ነው እነዛማ ደረቆይ ናቸው ወላ يذكرون الله إلا قليلا ብሏቸዋል ሐታ ይሄ ኸልዋ ገብቶ ሽሙስ ባይዞ የሚዘክረው እንኳን አላህን ወህም አድርጎ አርሽ ላይ ለተቀመጠ ጌታ የሚል ከሆነ ዛኪር አይባልም አሉ وقال أيضا تنبيه مهم وإنما رسمت يا أخي جدول الكون ومنازل القلب لالو زال يسر سلالاቸው ነው وأشياء أخرى من الجدول مع كونه لتقرب الطريق على السالك የተለያየ ነገር አድርገው ነው ጀዳዊል አድርገው ለከውንም ለቀልብ ማስቀምጠዋል ይሄን ያረኩበት ለغرض آخر ዝላይ ትልቅ አሳሳቢ ነገር አለ ምንድነው ይሄን ነገር የፈለኩት አሉ وهو الرد على الجهوية والمجسمة አላህን ባጣጫና አላህን አካል አድርገው የሚገልጡትን ሰዎች በስተት ላይ እንዲያሉ ለመግለጽ ነው الذين يزعمون أن الله على العرش وإنما دعاني قلبي إلى ذلك ይሄን እንዲጽፍ ያነቃቀኝ አሉ ማናቸው ይሄን የሚሉት ሸህ ቀልቀልሻ ናቸው ዛሬ ዑመር አይደለም ልብ በሉ لأن الله የሚገርመው نزع من قلوب العباد بركة المتقدمين አሉ سبحان الله የነዛ የትልልቆቹ በረካ አላህ ከቀልባቸው ላይ ሙጥጥ አርጎ አንስቶባቸው حتى أظلم قلبهم الله ቀልባቸውን ጨለማ ከማረጉ የተነሳ ولم يقدر عقولهم على إثبات ذات غير مقيدة بمكان وزمان سبحان الله አቅጣጫና ቦታ ሰጥተው ካልሆነ በስተቀር الله موجود بلا مكان الله أزلي أبدي የሆነ ጌታ ቦታም አቅጣጫው የማያስፈልገው ጌታ ነው ብሎ ለማመን ቀልባቸው ስለጨለመ ይሄ ጭራሽ አልገራላቸውም አሉ فأظهرت المعتزلة شرها فزان ጊዜና ወሃቢያ ማለት አያውቁምና ነው ሙዕተዚላ ነው የሚሏቸው እንዴት አይነት ጽድት ባለ ዘመን እኮ ኖረዋል በቤኒሻንጉል ቢመጣ የለ በአማራ ክልል የለ በኦሮሚያ በኢትዮጵያ በከይ አንድም ወሃቢያ የሌለበትን ዘመን ማግኘት እንዴ አይናፈቅም እንዴት አይነት ሀድራ ነበር ሱብሃንአላህ ያለይተና በዛን ሰዓት ሆነ ኑሮ ምንም መሬት ሳይነጅስ ጧራ ሆኖ እና فأظهرت المعتزلة شرها ومكائدها
حتى سمعت بروق نقول شكل قلشة أن غالب المدرسين في الحرمين سمتونه زامك كان مدينة يمياسجدوت وقد سمعت من بعض الحجاج حتى سمعت أن غالب المدرسين في الحرمين مجسمون وقد سمعت من بعض الحجاج أن مدرسا في مكة قال في تفسير قوله تعالى الرحمن على العرش استوى جالس كجلوس هذا እንዲህ ብሎ ተረጎመው ብሎ ነገረኛሉ የዛን ሰዓት ይሄን የጻፉት የታሉ ብለው ሰምተው ነው መካ ላይ ያሉ ስላሏቸው እኮ ነው አዲስ አበባ ደርሰዋል በኒሻንጉል ገብተዋል ደሴ ላይ ይታያሉ ጎንደር ደርሰዋል ቢሏቸው ምን ሊጽፉ ነበር ለመሆኑ በርቀት ሱብሃንአላህ ለዚህ ላይ ያሙት ይሄን ካሉ በኋላ كجلوس هذا تعالى الله أما قال هذا المدرس الله به يجلس አይደለም وأما يقوله الظالمون قلوا كبيرا ሌሎችም ከሚሉት አላህ በይህ የማይገለጽ የሆነ ካሚል ጌታ ነው ምን አሉ መሰላችሁ وقطع الله لسان من قال بمثل ما قاله هذا المدرس ይሄን ሙደሪስና ይሄ ሙደሪስ የሚለውን አምሳያ ምላሳቸውን አላህ ይቁረጠው አሉ ولا خلق الله مثلهم እንዲህ አይነት ሰው ደም ሆኖ ይቅር እንደው እንዳይخلق አሉ ማናቸው የሚሉት ጨካኝ ሆነው ናቸው ያ ዛኪር ሼህ ያ ተቅይ ሼህ አሁን እኛ እጃችን ይዞ እንኳን እንደው ደም ይሁን ወደፊት አይخلق የተረገዘውን በዛው እንደው ውሃ በልቶት ይቅር አንልም እንኳን አይደለም አባጋሩ ብለዋል በነገራችን ላይ ቀድም መሰለኝ ያለውንም አላህ ያንሳው ወደፊት የማይخلق አገራችን ሙጽህ አላህ ያርገው وألم يا أخي أن ضرر المعتزلة أشد على المؤمنين من ضرر المشركين كنزا بقلت سالسو سلاسة كميرو النزه تنتمو قميص لبسو منبر لا يوطوت يبلط الله لمن لأن أمر المشركين بديهي البطلان የነዛማ ልጁ ኢየሱስ ጌታ ነው እያለ እንትመጣ ያስገባታል ቤቱ አንድ ሰው ክጀሻለሁ ነው የሚለው አይደለም አሁን ግር ንቃለ መንቀር ያለ ሲመጣ አረ እንዴት ያለች እኮ እንደው ቀርታ መጣች ነው የሚለው እኮ فإن أمره የዚህ አይነት ችግሩ دقيق لا ينجو منه إلا فحول العلماء سبحان الله كعلماء يفززوا ሳይሆን እነዛ የነቁት የበቁት የኢልም ፈህል የሆኑ ሰዎች ናቸው ገህነጃ የሚወጡት አሉ أو من لم يطالع كتبهم ወይም የነሱን ኪታብ ያላየ وقد كان لسيد الطائفة أبي القاسم الجنيد رضي الله عنه مريد يتخيل عليه أن الله على العرش سيد طائفة عندهم متى يرجو مريس يذكروت قلبه لا من ملاي توبتال عرش لا يتقمط لهون يشلال الله يميل ነገር ሲመጣበት فأحضر الجنيد يوما وأجلسه بين يديه يعني مريد طرنا سيد طائفة وقال له انظر يا ولدي فأدخل الجنيد العرش من إحدى عينيه وأخرجه من الأخرى بقدرة الله تعالى سبحان الله عرشين باندو አይኑ አስገብተው በሌላ ወጡት በአላህ ቁድራ ይሄን ካረጉ በኋላ እስቲ ምንም ነገር የለም እንዲል እኮ ነው እሱ ففزع المريد وعرف مراد شيخه الله በአርሽ የሚገለጽ ጌታ ነው አሁን ልክ የተለያየ ነገር ቀርጾ እንደሚያሳዩ ታሳዩ በኋላ ثم قال الجنيد لا تعود إلى مثل هذا فإن من اعتقد الجهات لله الله ባጣጫ በቦታ ይገለጻል ያለ ሰው فقد أهان الله يسدب الله بمقايش يገለጸ ነው بأشد الإهانة ولكن ضرر الإهانة زላይ ልብ በሉልኝ አላህን ሰድቧል ሰው አላህን ያንቋሸሸ ነው ግን አላህን ማንቋሸሹ راجعون العبد ለሱ ነው የሚተርፈው እንጂ አላህ ምንጊዜ ማንንም ባርሽ ነው ስላለው አላህ በጎደሎ ስለገለጸው ጎደሎ የሚሆን ጌታ አይደለም አሉ ግን አላህን አርሽ ላይ ነው ብሎ አላህን ቦታ አለው አቅጣጫ አለው ብሎ ያለ ሰው ጉዳቱ ለሱ ነው አሉ ምንድነው የሚጎዳው
ምንድነው የሚጎዳው? ከኢማምነት ይባረራል፣ መኪና አይሰጠውም፣ ስልጣን አያገኝም። በዚህ ነው የሚጎዳው። ምን አሉ ሼህ ቀልቀልሻ? ወሆል መውቱ አላ ገይሪል ኢማን። እና ያን ሰው ናቸው ያከፈሩት። አላህን በአቅጣጫና በቦታ የሚገልጽ ሰው እንዲህ ሆኖ ሳይመለስ ተሞተ ካለ ኢማን በኩፍር ወደ አኺራ እየሄደ ነው ይሏቸዋል ሼህ ቀልቀልሻ። አንዱ ባለጌ ተነስቶ ሙከፊር ናቸው ሌላቸው ነው ሰው ነው የሚባል አዛይ መሳይ አረመኔ ሰው ነው እንዴ? ወንድሜ ከእንዲህ አይነት በሽታ ራስህን ጠብቅ ነው የሚባለው። አንድ ምሳሌ ልንገራችሁና ሰውየው ታሞ ሐኪም ቤት ሄደ። ግን ዶክተሩ በጣም ማዛኝ ነኝ አለና ምንም በሽታ የለብህም አብሽር አብሽር ደህና ነህ፣ እንደው በሽታ አለ እንጂ አንተ በሽተኛ አይደለህም ብሎ መለሰው። ይሄን በሽተኛ ጠቀመው ነው የምትሉት? አዛይ ዶክተር የሚባለው መርምሮ በሽታውን አግኝቶ በመርፌ የሚድን ከሆነ ከኒና የሚሰጥ ከሆነ እንዲያውም የጠና ከሆነ ኦፕሬሽን አዞ ያን በሽታ እንዲፈወስ ያደርገዋል። ከነ በሽታህ ኑር አብሽር ምንም የለብህ ይለዋል። ማንኛው ነው አዛኙ? ያ የሚፈውሰው ኦፕሬሽን ማደንዘዣም ሰጥቶ ቢሆን ማለት ነው። ሰልጠና አዛኞቹ ዑለማዎች ከእንዲህ አይነት ተጠበቅ የሚሉት ናቸው። ይሄን ካሉ በኋላ ምን አሉ? ወሆል መውቱ አላ ገይሪል ኢማን ነው ቢላህ ሚን ሀዛ ከእንዲህ አይነቱ አላህ ይጠብቀን ይላሉ ሼህ ቀልቀልሻ። አላህ ይጠብቀን፣ ሁላችንም አላህ ይጠብቀን። በልጃችንም በዘራችንም በአገራችንም በዓለምም የማይኸለቅ አላህ ያድርገው። ወቀድ አከደ ተህዚረ ሙጣላአቲ ኩቱቢሂም ሚነል አውሊያኢ ጀማዓቱን አሉ ሼህ ቀልቀልሻ ከሸይኽ አልዓሪፊ ቢላህ አብዱል ወሃብ አልሸዕራንይ والعارف بالله الشيخ علي المرصفي والعارف بالله الشيخ ابن عطاء الله رضي الله عنهم وارضاهم መሻይኾቻችን እየሰማችኋቸው ናቸው አይደል? አንዱ ናቸው። የሁሉንም መሻይኽ ብናይ አዛኝ የነበሩ እውነትን ይናገሩ የነበሩ መሻይኾች ናቸው እንጂ አሁን እንደሚገልጿቸው ምን ይላል መሰላችሁ? ሱፊያ ብሎ ማለት ሐቅን የሚደባብቅ አንተ እንዳልከው ምንም ነገር ማትነካው ከሆነ ዝም ብለህ ጫት እየቃምክ ሙስባህ ብቻ ስገት ታየህ አይ ጥሩ ሸህና አንቱ በቃ ሱፊያ ነው ይላል። አንተ አካልን እያመለክ ነው፣ ለሌላውም አካል እያስተላለፍክ ነው። አይደለም፣ ተው፣ ትክክል አይደለም። ተወሱል ሽርክ ነው፣ እስቲጋሳ ሽርክ ነው የምትለው ቅድም ሸህ ሙስጠፋ ሲሉት እንደነበረው መውሊድ ቢድዓ አይደለም አንተ ቢድዓ የምትለው ስላልገባህ ነው ካለ ሸህ ሙስጠፋ ምን ይላቸዋል? አንተ ሀበሽይና አህባሽ ነህ ይላቸዋል። ምን መሰለህ እንደ በግ ሆነህ ዝም ብለህ ስጋህን የምትታረድ ከሆነ ሱፊያ ነህ። እንደ ፍየሏ የምትጮህ ከሆነ አህባሽ ነህ። እንደ ዶሮ አንገትን ሰተህ የምትታረድ ከሆነ ዝም የምትል ከሆነ ሱፊያ ነህ። እንደ ቆቋ የምትበር ከሆነ ምንድን ነህ? ይሄ ሰጠህ ማታለያ ነው። የኛ ሱፊዮች ለሐቅ የሚሞቱ ለኡማ እዝነት ያላቸው እንጂ ለሆዳቸው ያደሩ መሻይኾች አልነበሩ፣ ሙዳሂኖች አልነበሩ። ስለዚህ ከእንዲህ አይነቱ ጋር መሞጋሞግ አያስፈልግም። ሼህ ሁመይድ የሚባሉት ምን ይላሉ? ሰሚዕቱ ኢያድ ኢብኑ ፉደይል አሉ። ኢያድ ኢብኑ ፉደይልን ሰማኋቸው ምን ሲሉ መን አክረመ ሳሂበ ቢድዓቲን አውረሰሁ ላሁ አመን ቀብለ መውቲሂ። በባጢል ላይ ያለን ሰው የሚያከብር አላህ ከመሞቱ በፊት ፈህሙን አላህ ይዘጋበታል። ደዴ ሆኖ ነው የሚሞተው አሉ። አመን ያለውን አመል በሲራ ብለው ተርጉመውታል። የዞሂር አይኑንም አላህ ያጠፋበታል ያሉ ሰዎች አሉ። ኡበይዱላህ አልአስቢሃኒ የሚባሉት ዓሊም አንዴ ልንገራችሁና ጨርሳለሁኝ። እሱ ምን አሉ? ይሄ ኡበይዱላህ የሚባሉት አልአስቢሃኒ እዛ ሀገር ያሉ አውራ እሱ ነበሩ፣ አዝሃድ ነበሩ፣ በጣም ተቅይ ዛኪር ነበሩ።
አንድ ቀን እንዲህ አለፍ ብሎ ሲል ሰዎችን እየመከረ አልይ ኢብኑ ሻዛን የሚባል ሙዕተዚላ ነበርና እሱ ጋር እንዲገለል ብዬ ዝም ብሎ ምን እያለ ነው ብዬ አዳመኩኝ አሉ። አዳምጬ ቤቴ ሄድኩኝ አሉ። በኢሻራ የምናየሁኝ አሉ እሱን ገለል ብለህ ይሄን ሷሂበል ቢድአን አዳመጥክ አይደለም እሱን አየህ አይደለም እንግዲያስ ኦሐሪሙከ ነዘረ ፊ ዱንያ ላይ ስትኖር አይን መኖር እንዳታይነሳለሁ የሚል ኢሻራ አየሁኝ አሉ። ከዛ ተኝቼ ስነሳ አይኔ ምንም ያገኘኝ ነገር ፈጧል ለውስጣሁን ድረስ ማየት አልችልም አሉ። ይሄን ታገኙታላችሁ ሂስኒ የሚባሉት ዓሊም ያፉሹ በሂ ማይሸባህ ወተመረድ የሚል ኪታብ ላይ ማየት ይቻላል። ለትንሽ ገለል ብሎ እኮ ነው እንደኛ ችግር የለም ወንድሞቻችን ናቸው የሙስሊሙን አንድነት ብሎ መሰላችሁ። ስለዚህ የመጨረሻ መልእክቴ ምንድነው? እንደ ቅድሙ ያሉትን መልእክቶች በተለያዩ መሻይኾች ላይ አሁን ማሰራጨት ጀምረዋል። እዚህ የመጣችሁ ትልልቅ መሻይኾች አላችሁ። ሸኾቻችን ጋር የውመል ቂያማ በደህና እንድንገናኝ ማአሷዲቂል አሚን በደህና እንድንገናኝ የረሱሉ ዲን እንዳይታዘበን እንደ አይነት ከከተማ እየተላኩ የሚመጡ አስመሳዎች የሚረጩትንም ኪታብ እየተነጋገራችሁ የሸኾቻችንን አቂዳ የሸኾቻችን አቂዳ ማለት የረሱል አቂዳ ማለት ነው አይደለም። የሸኾቻችን የተለየ አቂዳ ያላቸው የሱሐበተል ኪራም አቂዳ ማለት ነው። ይህ አቂዳ እኮ እንደው ዝም ብሎ እኮ የሚጣል ነገር እኮ አይደለም። ሰው ጥምጣሙን አውጥቶ ለመስጠት እንኳን ምን ያህል ያስባል አይደል? እንዴት ቲሸርት እንደው ብለው ውልቅ አድርገን የምንጥለው ነው እንዴ? አንድ መጨረሻ አንድ ሱሐቢ እሱም ብቻ ልንገራችሁና በያቆማለሁኝ። ያ ሱሐቢ ማን ነው? አብዱላህ ኢብኑ ኹዛፋ። አብዱላህ ኢብኑ ኹዛፋ በዑመር ኢብኑ ኸጧብ ጊዜና ሩሞች ጋር ሲዋጉ በጣም ወደ 100 ከሚሆኑ ሶራ ነው ዲንህን ልቀቅና እኔን ምሰል አለው። ላአተነሰሩ አለው ዲኔን ለቅቄ አልቀበልም አለው። ምን አለው? አቅቱሉክ አለው እገልሃለሁ ሲለው ምንድነው ያለው? ወለው ቀጠተኒ ኢረበን ኢረባሉ አይደለም መግደል እንደ ቲማቲም እንደ ሽንኩርት እንኳን በከትፈይ ዲኔን አልለቅም አለው። ለምን እንደ ሽንኩርት? ሴቶቹ ቲማቲም ሰው እንትና አይታችኋል አይደል? እንደዛ አድርገህ እንኳን ብታረገኝ ለአተነሰራ ነው። ከዛ ወጣና ምን አደረገ? እስር ቤት አስገባው። ፈተናው ቀጠለ። ካስገባ በኋላ በጣም በዛን ወቅት አለች የምትባል ሴት ለሷ ሽልማት ሰጥሻለሁ ብሎ ብር ሰጥቶ ብቻውን የታሰረ ነው። ወጣት ነው። ያችን ሴት አብሮ እዛ እንድትገባ አደረገ በጨለማ አሳስተሽ። እንግዲህ ጎማውን ሊያስተነፍሰው ነው። እሷ ጋር ካደረሽ ቢያንስ እኮ እየቀለለ ይመጣ ነው አይደለም? ያቺ ሴት ገባች። አብዱላህ ኢብኑ ኹዛፋ ሶላቱን ይሰግዳል። በቀኝ ትዞራለች፣ እሱ ዚክሩን ያደርጋል። በግራ ትዞራለች፣ በዛ ትለፋለች፣ በይ ትለፋለች። ያ ረብ ይحفظني ይላል እሱ ብቻ ያ ረብ ጠብቀኝ እያለ ነጋ። ፈሱሐት ጮኸች ለዘበኞቹ እናንተ ያሳደራችሁኝ ማአል በሸር አማ አልሐጀር አለቻቸው። ከድንጋይ ጋር ነው ወይስ ከሰው ጋር? ተናዳ ወጣች። ምንም ሳይነካ ጡለለይ ወታደር ነው አይደለም? ወጣት ነው። ተመርጣ የመጣይ ቆንጆ ናት። ብቻውን ነው። እኛ ብንሆን ብላችሁ እያንዳንዳቸው ራሳችን ነው። ከዛ በኋላ ምን አለ? አሁን ማወጣውና እገልሃለሁ አለው። ግዴለኝ ዋሻውቀህ አለ ኢላሊቃ ኢረቢ ይሄማ ትልቅ ነገር ነው አለ። አሰቀለውና ምን አደረገ? እንዳትገሉት ባይሆን በጎንና በጎኑ ላይ ቀስት እየላካችሁ እሱን እንደዚሁ አስፈራሩትና ሲጨነቅ በኋላ አውርዳችሁ አምጡልኝ አለ። አሁን በዛ ቢሉ ዋሻውቀህ ይላል እሱ ብቻ። በዛ ቢሉ ምንም እንትን አላለም። ከዛ ወረዱና አመጡት። ካመጣ በኋላ ምን አለ መሰላችሁ? ይሄ መልክ
አሁንም አውርዱትና እሺ ተተነሶር አለው። ተነሶር አለው። አሁንም ቢሆን ከእስር ቤት ሁለቱን ሷሃቦች ይሄ ሐፊዙ ዘሃቢና ኢማሙ ነወዊ እየጠቀሱትን ነው የምነግራችሁ። ሁለቱን ከእስር ቤት አስወጣና ዘይት አስቀቅሎ በጣም የፈላ ሁለቶቹን ከነ ሀያታቸው ሲያስገባቸው ስጋቸውም አጥንታቸውም አልተገኘም። አመድ ሆኑ እዛ መካከል። ያን ካሳየው በኋላ ውሰዱና አስገቡታል። አሁን እዛ ዘይት ላይ እነዛን አይቶ የለም አብዱላህ ኢብኑ ሁዛፋ እዛ ላይ ሊያስገቧቸው ሲቀርቡ እንባው ኮለል አለ። ያንን ወታደሮቹ ሄዱና ነገሩትና አለቀሰ። ሲሉት በቃ አሁን ተርበድብዷል ማለት ነው አግኝቼዋለሁ አለና መልሱት አለ። ካስመለሰው በኋላ ምን አለው? አሁን ልገባ ስትል አልቅሰሃል፣ አሁን ተመለስክ አይደለም አለው። ላ አልተመለስኩም በዛው ነው አለ። እና ምን አስለቀሰህ አለው። እኔን ያስለቀሰኝ ያለችኝ አንዲት ነፍስ ብቻ ናት። ቢአደል አሽዓር ፊ ጀሰዲ እምመኘው በሰውነቴ ላይ ባለው ጸጉር ሁሉ ሩህ ኑራይ አንዷ ስትወጣ አንዷን እየተካሁኝ ምን ነው እንደዚህ በተቀቀልኩ ለዲኔ ስል ብዬ ነው ያለቀስኩት። አንዲት ሩህ ስለ ያስኩ ነው አለ። የሰውዬ ቀልቡ ተነካ። እንዴት አንዲት ሩህ ሙቼ ልቀር እኮ ነው፣ ለምን 3-4 ጊዜ ይሄን ዲል አላገኘሁትም ነው አለ አይደለም። ከዛ በኋላ እለቅሃለሁ ባይሆንና ይቺን የምንራስ ግንባሬን ሳመኝ አለው። ወላሂ ላ ኡቀቢሉካ አለ። ትገለኛለህ እንጂ የጠላት ግንባር አልስምም አለው። በጭራሽ አልስምም አለው። ሳመኝና ልልቀቅህ በጭራሽ። እሺ አንተን አይደለም አንተ ጋር የታሰሩትን ሁሉ ለቃለሁ ይናሳመኝ አለው። ይህ መካከል አብዱላህ ኢብኑ ሁዛፋ ተሐየረ። ብስም እነዛንም ሱሐቦች አስፈታለሁ አለ። ብተው ግን ጥሩ ነበር፣ የጠላት ግንባር አልስምም ነበር አለ። የመጨረሻ ግን የነዛን ሱሐቦች መፈታት አመዘንና ያለውል በግዱ ግንባሩን ሳመው። አብዱላህ ኢብኑ ሁዛፋ ያችንም ስላሳመ ይቃጠላል፣ ይናደዳል። እነዛ ወደ 100 የሚሆኑ ሱሐቦች ይዞ ሄዶ እነዛ በየቤታቸው ዑመር ጋር ሲሄዱ አብዱላህ ኢብኑ ሁዛፋ የዑመር የጠላት ግንባር ስሜ ዑመርን አላይም ብሎ መስጊድ ገብቶ ያለቅስ ነበር። ከዛ በኋላ ሲጠይቁ አብዱላህ ኢብኑ ሁዛፋ የት ሄደ ሲሉ ዑመር የጠላት ግንባር ስሞኛን ማስለቀቆን ከዛ ወዲህ ተሐይሯል፣ ያለ እሳል ይሸበራል፣ የዑመርን ግንባር አላይም ብሎ እዛ መስጊድ ሄዶ ያለቀሰ ነው አሏቸው። ዑመር ኢብኑል ኸጧብ በራስዎ ሄዱና የሰራው ትልቅ ነገር ነው፣ ለሱሐቦች ስትል ያንተን ግንባርን የምሰማለሁ፣ ሱሐበቱ ሁሉ ያንተን ግንባር መሳም አለበት አሉ። ዑመር ለአወል መራ ግንባሩን ሳሙት። ሱሐበቱል ኪራም ሁሉ ግንባሩን ይሰሙ አብዱላህ ኢብኑ ሁዛፋን አዘዙ። ያ አኺ ኢማን ይሄ ነው ሐቂቀተን። እኛ ከጠላት ጋር የምንሽመደመደው እንኳን በመገደል በሆዳችን ሲመጣ እንኳን በመገደል በክብራችን ሲመጣ ምን ያህል የሚገርመው እነዛ ሰዎች የሚመኙትን ጀነት እኛ መመኘታችን እኮ ነው። አላህ ያግራልን። ወዒደት ለልሙተቂን ያላት ጀነት ይችናትና እባካችሁ ለሌላው እናስተላልፍ። በዚህ ኢማን እንሙትበት። እኛ ጋር የነበሩ ሰዎች ያልሞቱም እንደ ስንት ሆዷል እስካሁን። እኛ ዘላለም እዚህ እንኖራለን እንዴ? የምንመኘው ያን ጀነት አይደለም እንዴ? ስለዚህ ከማንኛውም ሙብተዲእ ጋር ቢያንስ አህለ ሱናን ቅድም እንዲያሉ ከጎን ሆኖ ሐቁ ይሄ ነው የኛም አቂዳ ነው አካል የሚያመልክ ሙስሊም አይደለም ማለት ሲገባ እንዲያውም ወንድሙን ለማስወጋት በጣም ይገርማቸዋል። እንዲህ ቦታ ተሰባሰቡና ተፋሲሉን አልነገራችሁም የሆነ ሊደራደሩ ብለው ሄዱ። ሲያቀርቡ ያሉት ምንድነው? እኛ ምን አረግናችሁ? እናንተን የሚወጓችሁ እኮ እነ ከሌ ናቸው፣ እኛን ለምን አተውንም ብለው መጡ። እዛ ላይ ሄደው ግን የሚገርመው እነዛንም ቢሆን በካልቾ ብለው ነው ያባረሯቸው። እነሱ የሚያቀርፉና
እነ ፉላን ናቸው እንጂ እኛ ምን አደረግን? እኛ እኮ ጫማችሁን ልሰን መኖር እንችላለን። ሱብሃነል ሐይ الذي لا يموت ያ አኺ ያልቃል። ሀብታሙ ሀብቱ ያልቃል። ሸኹ ሸኽነቱ ያልቃል። ስንቱን ቀደሙት ከኛ ጋር የነበረው ጠንካራው ብቻ የሸሆቻችን ደረሶች አላህ ከሻበት። አሁን ቅድም ሲሉ ነበር ከሸሆዴ ጋር ኑሮ ሸጊል ስርናይቶ እንዲህ አይነት ጥሜት ያጋጥመዋል ተብሎ እነዚህን ባየንበት መላእክት የመሰሉ ሸይጣን ከዛ ይፈጠራል ብላችሁ ታስባላችሁ? ተፈጥሯል። ከነብይም ልጅ ወለይሰ ሚን አህሊከ ኢነሁ ዐመሉን ገይሩ ሷሊህ ከነገሌ ሸህ ጋር ኑር ያለው ማለት አይጣመም። ቀጥ ብሎ ሸሆቹን መምሰል ነው የሚያዋጣው። የሸሆቹም እንግዲህ የሚቀፈቅፉትን እንቁላል የማይገማባቸው አላህ ያድርገው። ከዚህ ብዙ ወጣሉ የነሱም እንቁላል የማይገማ አላህ ያድርገው። ሸሆቻችንን ተከትለን አላህን ፈርተን እንደና አብዱላህ ኢብኑ ሁዛፋ ብትከትፈኝም ብለን ኋላ የውመል ቂያማ አብረን ከነሱ ጋር ጀነት የምንገባ አላህ ያድርገን። ሸህ ሙስጠፋ በ6 ወር ሲሉ ነበር። ይሄ መውሊድ እንግዲህ በየቀኑ የሚወጣ አላህ ያድርገው። ደግሞ ቂራአቱ እንዳይቆም የሀድራው ለብቻው የቂራአቱ ለብቻው አላህ ያድርገው። ምን አላ 360 ቀናት እኮ አይደል? ስንት ሙሪድ ያለ እዚህ መካከል በየቀኑ ይበቃል ነበር እንደ እያንዳንዱ ቢችለው 6 በሬ ቀልቶ 60 በሬ ምን ይደረግ? እንደዛ አላህ ያድርገው። እዚህ የመጣው ሁሉ ሰዓደተል አበድያ አላህ ይስጠው። በጉልበቱም በገንዘቡም በሐሳቡም በዱዓውም ለሽዎቹ ያሰበው ሁሉ የሁለት ሀገር ድህነት ይነሳለት። የሁለት ሀገር ሀብታም አላህ ያርገው። ለሚቀጥለው ደግሞ ያላገባው አግብቶ የዲሄየው ከብሮ የታመመው ሽሮ ጃሂሩ አሪም ሆኖ በደህና የምንገናኝ አላህ ያድርገን። ኋላም ሳይገነጠል ጀነተል ፊርደውስ የምንሰበሰብ አላህ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።